ችላ ባይሆኑ ዓለም ላይ ያለውን ችግር ሙሉ በሙሉ እንሸከም ብትሉ ፈጽሞ የማይታሰብ ይሆንባችኋል። ብዙ ጊዜ እገሌ እኮ አይሞቀውም አይበርደውም ሲባል ሰምታችሁ ሊሆን ይችላል። ታዲያ እንደዚህ አይነቱን ባህሪ የተላበሱ ሰዎች ከምርም እድለኞች እንደሆኑ አትዘንጉ። ምክንያቱም እናንተ ቀንና ሌሊት ስታወጡ፣ ስታወርዱ፣ ስትጨነቁበት የነበረውን ችግር እነርሱ ግን እንደ መልካም አጋጣሚ ቆጥረውት ስለ ነገሩ ምንም ላያስቡ ይችላሉ። አረ እንደውም በእናንተ በኩል ንዴትን ፈጥሮ ልትሰድቧቸው ሁሉ ትችላላችሁ። ምክንያቱም ለምን እንደኛ በሐሳብና በንዴት አልቆዘማችሁም ልትሉ ትችላላችሁ። ግን አትሳሳቱ። ትልቁ ስህተት ያለው እናንተ ጋር እንጂ እነርሱ ጋር ምንም የለም። ለምን አትሉኝም? በሐሳብና በንዴት ልታተርፉት የምትችሉት ብቸኛው ነገር በሽታና ጉስቁልና ብቻ ነው። አያችሁ፣ ስለተጨነቃችሁ፣ ስለተብሰለሰላችሁ ቅንጣት ታክል አትጨምሩም፣ አትቀንሱም። ዓለም የምትሽከረከረው በራሷ ዛቢያ እንጂ በእናንተ አቅጣጫ ለመሆኑ ዛሬውኑ እወቁ። ከእጃችሁ የተወሰደው ነገር ቀድሞውኑ የእናንተ አልነበረም ማለት ነው። ችላ ባይ ስትሆኑ ምን እንደሚፈጠር ልንገራችሁ። በገንዘብ የማይተመነውን ውዱ ጤናችሁን ታተርፉበታላችሁ። ሳታስቡት መልካም ነገር ወደ እጃችሁ መግባት ይጀምራል። ወደድንም ጠላንም ዓለም የምትሰራው እንደዚህ ስለሆነ ነው። አብዛኞቻችን ለምን እንደምንጎዳ ለምን እንደምናዝን ታውቃላችሁ? ግትር ስለሆንን ነው። ምቾት የሚነሳንን ነገር ለመተው ፈቃደኞች አይደለን። ችላ ባይ ስትሆን ግን የዓለም ሥርዓት ይገለጥላችኋል። ፈተናዎችን በቀላሉ ታልፋላችሁ። ነገር ግን ችላ ባይ ሁኑ ሲባል ዝም ብላችሁ ራሳችሁን ጥላችሁ ኑሩ ማለት እንዳልሆነ ለይቶ ማወቅ መልካም ነው። ችላባይነትን በተሳሳተ መንገድ ከተረጎም ነው በችላባይነታችን ምክንያት ብዙ መልካም እድሎች ሊባክኑብን ይችላሉ። ነገር ግን ትክክለኛ የሆነው የችላባይነት የህይወት ትርጉም ለህልማችን የማንደራደር መሆንና የሚመጡ የህይወት ፈተናዎችን በቀልድና በፌዝ ማለፍን ይጠይቃል። ነገር ግን ወግ አጥባቂ ከሆንን ትንሽ በህይወታችን ፈተና ብቅ ሲል ፈጣሪን ከሰው የተለየ እኔ ምን አጥፍቼ ነው ይህ ሁሉ ፈተና የሚፈራረቅብኝ ማለት የዘውትር ተግባራችሁ ሆኖ ያርፈዋል። አታማሩ፣ ተስፋ አትቁረጡ። ህይወት ለፌዘኞች የዳንኪራ መድረክ ስትሆን ለአጉረምራሚዎች ደግሞ የሐዘን ድንኳን ነች። ህይወታችሁን በደስታና በድል መኖር ትፈልጋላችሁ? እንግዲያውስ ስለ ነገሮች ችላ ባይ ሁኑ። ነገሮችን አግዝፋችሁ አትመልከቱ። በዓለም ላይ ያሉ ችግሮችን በሙሉ እኔው ካልፈታው የሚለውን አስተሳሰብ አሁኑኑ ከህይወታችሁ አስወግዱት። እናንተ መቆጣጠር የምትችሉት እንዴት ማሰብ እንደምትችሉና ጠቃቅን ነገሮችን ብቻ ነው። ገንዘብ አጣችኋል? ሳቁ። በሰዎች ተገፍታችኋል? ሳቁ። ህይወት እንደ ተራራ ተቆልሎባችኋል? ሳቁ። ከዚያም ወዲያውኑ የተዘጉባችሁ በሮች በፊታችሁ ሲከፈቱ ታስተውላላችሁ። ይህ ተራ የሽንገላ ቃል ሳይሆን እውነተኛ የህይወት ስኬት ሚስጥር ነው። ችላባይነት ዘርፈ ብዙ ጥቅሞች አሉት። ዓለም ላይ ካሉት ጥቂት ሰዎች ተርታ በመሰለፍ በቀላሉ የህይወት ፈተናዎችን ይለፉ። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት አጋሩኝ። ዘውትር የመለቃቸው ትምህርት አዘል ቪዲዮዎች እንዲደርሷችሁ ይህን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።